አባይ ለዘዴው ባፍ ይቀድማል አምኖ ሰበር ዜናም የቴዲ አፍሮ ስቱዲዮ ብሰድብ ዝም ትላለህ አንተ። ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በአዲስ ቪዲዮ መጥቻለሁ። ሰሞኑን እንዳያችሁና እንደሰማችሁት የቴዲ አፍሮ የሙዚቃ መሳሪያ በታጣቂ ኃይሎች መዘረፍና የሱ የሥራ ባልደረቦች የሱፍ ያሲንና ማህሌት ሰለሞን በመከላከያ ተይዘው መታሰራቸው መነጋገሪያ ሆኗል። እሱን የማስደምጣችሁ ይሆናል። ሌላው ደግሞ ሰላማዊ ሰልፍ በማድረግ የአማራ ክልል ፋኖ የሰጠው መግለጫ አለ። ሲቀጥል ደግሞ አንድ የኦሮሞ ተወላጅ የኦሮሞ ሙዚቃ አውጥተው ለቴዲ መልስ ምት ይሆናል ብለው አስበው ያወጡት ሙዚቃ አለ። ስለሱ ደግሞ ለምንድን እንዲህ ታደርጋላችሁ ብሎ የተናገረ አንድ ድንቅ ልጅ አለ። እሱንም የማሰማችሁ ይሆናል። ቪዲዮውን እስከ መጨረሻው እንደምታዩት ተስፋ አደርጋለሁ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ ላይክ በማድረግ ማግዙኝ። ወደ ቪዲዮ እኔ በጣም የገረመኝ ማለት ነው የቴዲ አፍሮ ዘፈን እኔ ዘፈን አይደለም የገረመኝ እውነት ለመናገር ማለት ነው የኦሮሞ አርቲስቶች ሰሙን ከሰንገሩ ፈያ ቀበይ ያለምተኒ ቤቱ ላለምተኒ ቤቱ ማን ያላ ዳይጠኒቶ ታከማችሁ ታውቃላችሁ? ሐኪም ቤት ሄዳችሁ ግን ቴዲ እኮ አንበሳ ነው። አንበሳ ደግሞ አንበሳ ነው። ጦጣና አንበሳ በጣም ልዩነት አላቸው ታውቃላችሁ? ጦጣና አንበሳ በጣም ቫሪዬሽን አላቸው። ቴዲ አንበሳ ነው። አይጥና ዝሆን ወንዝ ሲሻገሩ አሉ ድልድዩን ነቀነቁትና አየህ ድልድዩን ነቀነቅ ነው አለቻለሁ። አይጥ ጦጣው ማን ነው? አይጧ ዝሆን በነቀነቀው ራሷ እንደዛ አክብዳ አየች። እናንተም እንደዛ ናችሁ። በቃ ጋፉ ማጫሉ እንዱሜ ማይተኔ ቤተኔ ሀረማቱ ሲኒት ያጋም ምን ተሰምቷቸው ነው ዛሬ? ስርዓቱ እኮ እንደዚህ አይደለም ይስተካከል ነው ያለው ቴዲ። ስርዓቱን የነካው እንጂ ኦሮሞን አልነካም። እስቲ የትኛው ቦታ ነው ኦሮሞን ነክቶ ኦሮሞን ያሳፈረው ቴዲ ዘፈን? አስረዱኝ እስኪ። አንድ ቦታ የለም ነው። ምን ነው ስርዓቱ መደበቂያ እናርገዋላችሁ? አያችሁ ኦሮሞ አንድ እንኳን አልደገፋችሁም። አንድ ቪው የእናንተ ጭቃ አስተሳሰብ ሰው ነው እንጂ እንዲያረጋው ያያችሁ እንጂ አንድ ነጥብ ምናምን ቪው ያገኛችሁት አይደለ? የቴዲ አፍሮን ደግሞ ይዩት። መላው ዓለም ነው የተሻማው። ጥሩ ነገር ጥሩ ቦታ ይደርሳል። የእናንተ ከሰፈር አራቅም ሰፈር አቹመት ያከባኒ ኦኬ ገና በከተኮት ኦፍን ቡኬ ሲተኒ ራሳችሁን ሰው የምትገኙ በሰፈር የምትታጠሩ በአንድ አካባቢ የምትንቀሳቀሱ። ለነገሩ የኦሮሞ አርቲስቶች እንዳለ ማህይቦች ናቸው። ዶፋ ሁንዲሳኒ አንድ የተማራ ያህል የላቸው። ምነው ወንድማችሁ አጫለው በሞተ ጊዜ ምነው አንድ እንኳን ነጠላ ዜማ አለቃችሁ እንኳን በአራሳቱ ልዘፍኑለት? ኦሮሞ ላይ ስንት ሰው ሲገደል ሲረሸ ምነው አልዘፈናችሁ? አባገዳ ሲገደል ምነው ዝም አላችሁ? የት ነበራችሁ? ቆሻሻ ሁሉ ዛሬ መጣችሁ ልወደድ ባይ እዛ ኮንዶሚኒየም የሰጣችሁ መንግስት ደግፋችሁ ልትባሉ። አዲስ አበባ መቼም የአዲስ አበባ ነች። ቴዲም ዘፈነ አንተም ዘፈንክ። አዲስ አበባ የአዲስ አበባዎችና የመላ የኢትዮጵያ ዋና መዲና ነች። የዓለማችን መናገሻ ነች። የአፍሪካ መናገሻ ነች። የኛ የሀገራችን ዋና መቀመጫ ከተማችን ነች። የመላ የኢትዮጵያ ደም አለባት፣ እንባ አለባት፣ አጥንትና ደም ተከስክሶባታል። በእናንተ በዘፋኞች በአዝማሪዎች ሀገር አትፈርስም። በአዝማሪ ሀገር አትቀናም። ቴዲም አንተም አልክ ማንም ኖርባት አይደለ ሳትሆን መላ የኢትዮጵያ ሕዝብ መናገሻው ከተማው ነች። ዛት ፔሪድ። ከዛ ውጪ የእናንተ መጨው ማጓራት ለህዝቡ ምንም የጥማት ጉዳይ አይደለም። ህዝቡ የሚያንገበግበው የኑሮ ጉዳይና የሰላም እጦት ነው። በዛ ላይ ሰላም አትንሱት ህዝቡን። ህዝቡ በሰላም እየኖረ አይደለም። በዛ ላይ አትቆስቁሱ ነገር። አንተ የሆነ ዘመን ለቀህ የራስን ህይወት ትኖራለህ። ስንት ድሃ እንደሚጎዳ አታውቅም። ጦጣነህ እንደ ጦጣነት ኑር። አንበሳ እንደ አንበሳ ይኑር። ረፍ በቃ ሰባ ወልቲን ቡሲን ሰምኒ ከመዩ ወልጃለቲ አከቡሉ በርባን መለ ሰሬ ዋላት ከሰን ከነ ወልቲ ነመነኩ ከነ ወልቲ ቡሱን በርባኑ ሰባ ኦሮሞ ከሰዩ ወን ያከናኩን ይጅሩ ሲርነ ገዳ ቀባ ገዳም ብላ ኦሮሞን ስርዓት አለ። ኦሮሞ እንደናንተ በመንጋም ይመራ አይደለም። ስርዓቱን አታበላሹት። ያው ቪዲዮውን እንዳያችሁት ነው። በጣም የሚገርም ልጅ ነው። በጣም አሪፍ ነው። ቴዲም ሆነ አንተ ዘፈንክ አዲስ አበባ የአዲስ አበባ ሰው የዓለም የሙሉ የኢትዮጵያ ሰው ነው እያለ ይገኛል። በጣም አሪፍ ልጅ ነው። በጣም አሪፍ ነው። ይህን ሀሳብ እገድፋለሁ። ምክንያቱም ለእሱ መልስ መስጠት ሳይሆን ወይም ደግሞ አሁን ላይ ላለው ለጠቅላይ ሚኒስትሩ አዲስ የሆነ ተወዳጅነትን ከመፍጠር ይልቅ አርሲ ማለት የኦሮሞ ክልል አንዷ ቦታ ነችና
እሱ ላይ በጣም ብዙ ነገር እንደተፈጠረ በጣም ብዙ ግፍ ተፈጥሮ ነበርና ስለሱ ግን የወጣ አንድ መረጃ ሳይኖር አሁን ላይ ለሱ ተብሎ መልስ ምት ነው ብለው ያወጡት ሙዚቃ ነው። ይሄ የተሳሳተ መንገድ ነው ብሎ ነው የነገረን። በጣም አሪፍ ነው። ሌላው ደግሞ ሰሞኑን የሱ የስራ ባልደረቦች መታሰራቸውን አስመልክቶ የማሳያችሁ ቪዲዮ አለ። ቪዲዮውን ላሳያችሁ። የታሰሩት የቴዲ አፍሮ የቅርብ ሰዎች ጉዳይ ምን አዲስ ነገር አለ? ብዙዎች ቴዲ አፍሮን በቀጥታ ከመንካት ይልቅ በዙሪያው ባሉ ቁልፍ ሰዎች ላይ የስነ ልቦና ጫና ማሳደር ተጀመረ እንዴ በሚል ጥያቄዎች እያነሱ ይገኛሉ። በዚህ ሁኔታ ውስጥ የቴዲ አፍሮ ምክትል ማናጀርና ቃል አቀባይ እንደዚሁም የቅርብ ወዳጁ የሆነው የሱፍ ያሲን በፌዴራል ፖሊስ ቁጥጥር ስር ውለው ማደራቸው ይታወቃል። ፖሊስ ግለሰቦችን የወሰዳቸው ለጥያቄ ነው በሚል ሰበብ ነው። ግን እጅግ የሚያስገርመውን ነገር ልንገራችሁ። ቤተሰብና ጠበቆች እንዳረጋገጡት ግለሰቦቹ ታስረው ቢያድሩም እስካሁን ቃላቸው የተቀበላቸውም ሆነ ማስረጃ የጠየቃቸው አንድም የፖሊስ አካል የለም። በምን ወንጀል እንደተጠረጠሩ ለምን እንደሚፈለጉም የተነገረ ነገር የለም። ዝም ብሎ በማቆያ ማሰር ብቻ። የህግና የፖለቲካ ተንታኞች ይሄ ተራ የህግ ማስከበር ሂደት አይደለም ይላሉ። ሰዎችን ያለ በቂ ማስረጃና ክስ አፍኖ ወስዶ ጫና መፍጠር በቴዲ አፍሮ የጥበብ ስራዎች ላይ የስነ ልቦና ጦርነትና የስራ መስተጓጎል ለመፍጠር ሆን ተብሎ የተቀነባበረ ነው እያሉ ይገኛሉ። ያለ ፍርድ ቤት ትዕዛዝ ሰዎችን ማሰር ደግሞ የሀገሪቱን የህግ የበላይነት ክፉኛ ጥያቄ ውስጥ የከተተ ተግባር ተወስዷል። ህግ አስከባሪ አካላት ምክንያቱን ይፋ አድርገው ቃላቸውን መቀበል ወይም በነፃ ማሰናበት አለባቸው የሚል ከባድ ጥያቄ የተነሳ ነው። እናንተስ ምን ታስባላችሁ? ቪዲዮ እንደሰማችን ነው። በጣም የሚገርም ነው። አሪፍ የሆነ ገለጻ ነው የተደረገልን። እነሱ ሲታሰሩ በመከላከያ ተይዞ ሲከዱ ያለምን ምክንያቱ ሳይታወቅ አሁንም ደግሞ ባሉበት የእስር ቤት ቦታ ምንም አይነት ጥያቄ እንዳልቀረበላቸው ነው የምንሰማው እና በጣም የሚገርም ነው። ያው እንግዲህ እግዚአብሔር ወደ ቤታቸው ይመልሳቸው ነው ማለትም ወደው። ሌላው ደግሞ የሱ የሙዚቃ መሳሪያ ተዘረፈ በታጣቂ ኃይሎች። የሱ የህንጻው ጠባቂውን ደብድበው ሰብረው ገቡ፣ ተዘረፈ የሚባል አለ። እሱም ደግሞ የሚያስደምጣቸው ይሆናል። እዩት። ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማ። ታጣቂዎች ሰብረው በመግባት ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። የቴዲ አፍሮ ስቱዲዮ በአዲስ አበባ ሲኤምሲ አካባቢ አዲሱ የኮንቬንሽን ህንፃ አካባቢ የሚገኝ ሲሆን እዛም አቦጊዳም ስቱዲዮ ሃና ለ የሚል ቴዲ እንደቢሮም እንደዚሁም ደግሞ አዳዲስ ስራዎችን ለመፍጠር የሚጠቀምበት ስቱዲዮ አለው። በዛ ስቱዲዮ ውስጥ ከስፒከር እስከ ኮምፒውተር ሁሉንም ነገር የማቀናበሪያ መሳሪያዎች ወደፊት የሚወጡ ስራዎችን ጭምር ሰብስበው መውሰዳቸው ነው ምንጮች የገለጹት። እንደ ምንጮቹ ገለጻ እነዚህ ታጣቂዎች የመንግስት የታርጋ ያለው መኪና መያዛቸውን እንደዚሁም ደግሞ የአንዳንዶቹም የፌዴራል ፖሊስ ዩኒፎርም የለበሱ እንደሆነ የገለጹልን ምንጮቻችን ወደ ህንፃው ሲገቡ የህንፃውን ጥበቃ ደብድበው አቁስለውት እንደዚሁም ደግሞ የተለያዩ ጉዳቶችን አድርሰው ስቱዲዮን ሰብረው ገብተው ሁሉን ነገር እንደወሰዱ ነግረዋል። ጉዳዩን እየተከታተለው ነው። ቪኦኤ የዩቲዩብ ቻናል ላይ ዝርዝሩን ጠብቁን። ቪዲዮውን እንደሰማችሁት ነው። ያው የሱን የህንፃ ጠባቂውን ደብድበው ስቱዲዮን ሰብረው የሱን የሙዚቃ መሳሪያዎችና ወደፊት የሚወጡትን ስራዎች በሙሉ ይዘውት እንደሄዱ የሚሰማ ነገር ነው። በጣም የሚያሳዝን በጣም የሚገርም ሁኔታ ነው። የግማሾች የመከላከያ ሚሊተሪ የለበሱ ናቸው፣ ግማሾች ደግሞ መኪና የያዙ ናቸው የሚል መረጃ ነው ያለው። በጣም በሚገርም ሁኔታ እንግዲህ እሱ እግዚአብሔር እቃውን ደግሞ ወደ ቦታው የሚመልስለት ይሁን። ሌላው ደግሞ ቴዲ አፍሮ ምሽት ላይ ሊታሰር ነበረ ምናምን የሚል አንድ መረጃ አለ። እስኪ እሱን መረጃ ደግሞ ላስደምጣችሁ። ቴዲ አፍሮ እንግዲህ ሊታሰር ነው እየተባለ ነው፣ ኦር ደግሞ ከሀገር እንዲወጣ ሊደረግ ነው እየተባለ ነው። ብዙ ኢንፎርሜሽኖች አሉ። ብቻ ከረንት ላይ ያለው ሲቹዌሽን ደባሪ ነው። ማናጀሩንና ምርጥ የሚወደው ጓደኛውን አስረውበታል ማለት ነው። ነገር ግን በጣም የሚደብረው ጓደኛውን ደብድበውታል። በጣም ነው ያቆሳሰሉት ነው የተባለው። ሶ ቴዲ አፍሮ እነሱን ጓደኛውንና ማናጀሩን ለመጠየቅ ብሎ ፖሊስ ጣቢያ ድረስ ኦር ደግሞ ፍርድ ቤት ድረስ ባይሄድ ባይነኝ እዛ
ባይሄድ በቃ እነዛ ሰዎች የሚፈቱበት ሜተድ እስከሚገኝ ድረስ እሱ ከቤቱ ባይወጣ ወይ ከሀገር ቢወጣ ባይ ነኝ። ምን ታስባላችሁ? አዎ ልጁ እንደ ነገረነ ልክ ነው፣ ሐሳቡ ልክ ነው። ምክንያቱም እሱን ያው ለማቅረብ ምክንያት ነው ብዬ ነው የማስበው። እንደኔም ሄዶ እሱ እስረኞችን ሲጠይቅ በዛው እሱን ለመያዝ ሊሆን ይችላል ያው ወይም ደግሞ እስከመጨረሻውም ደግሞ እሱን ለመያዝ የሚያደርጉት እርምጃ ሊሆን ይችላል ብዬ ነው የማስበው። በጣም የሚገርም ሁኔታ ነው። ይሄን እሱም እንዳያረግ ድምጽን ሆኖ ያው ሂዶ እንዳይጠይቅ ባለበት እነሱ ተጠያቂዎቹ እነሱ የሚሰጡትን ቃል መልሰው እስኪመለሱ ድረስ እሱ ባለበት ሁኔታ እንዲቆይ የሚል ሐሳቤን እንደኔ አጋራለሁ። እናንተም ያላችሁን ሐሳብ ኮሜንት ላይ አሳውቁኝ። ሌላው ቪዲዮ ደግሞ ሰሞኑን የሱን ፍቅር በሱ የሙዚቃ መለቀቅ ምክንያት ዶክተር አብይ አህመድ ያለው ነገር አለ። እኛ በሙዚቃ ጋጋታ አንፈርስም የሚል ነገር አለ። እሱን የማስደምጣችሁ ይሆናል። ወደ ቪዲዮ ብሰድብ ዝም ትላለህ አንተ። እሱን የመስደብ መብቱ፣ እኔ ግን መጠየቅ ደግሞ ነውር ተደርጎ መታየት የለበትም። ማንም ሰው እኔን በግል መስደብ አይችልም። ሐሳቤን መቃረን ይችላል፣ ከሐሳቤ ጋር መታገል ይችላል። በግል ግን መስደብ አንዳንዱ እኮ እናቴ ይሰድባል እንኳን እኔ። ኢትዮጵያ ውስጥ እንደ አብይ ደግሞ የተሰደበ መሪ አለ እንዴ? ዘፈን እስክስታ እስኪወረድበት እኮ ነው። በቀን 3 ሰዓት እና 4 ሰዓት እየሰራው በለፋሁለት ህዝብ ውስጥ እኔን ለማዋረድ ሲለፈልፍ የሚውላል አንድ ቀን ጠይቄ አላውቅም። መብት ግን አለኝ። ይሄ ትክክል አይደለም። እንደ መብት መታየት የለበትም። ያው ቪዲዮ እንደሰማችሁት ነው እንግዲህ ጠቅላይ ሚኒስትር አብይ አህመድ የተናገረውን ነገር እንደሰማችሁት ነው። በጣም የሚገርም ነው። ያው ከዚህ በፊት የነበሩት መንግስቶች ጭቁን አገዛዝ እንደነበራቸው እሱ ደግሞ ነፃነት እየሰጠ እንደሆነ ነው እየተሰማ ያለ። ግን እሱ ወደ ሹመት ከወጣ ጀምሮ ነው እንደዚህ አይነት የብሔር ጥላቻም በጣም ብዙ ነገር የከፋ ነገርም እግዚኦማት የሚያስብል ነገር የተፈጠረ እሱ ወደ ሹመት ከመጣ በኋላ ነው። ነገር ግን እሱም እንዲህ ያለ ይገኛልኝ። በጣም የሚገርም አሳዛኝ ነገር ነው። እስኪ እናንተ ደግሞ ያላችሁን ኮሜንት ላይ አሳውቁኝ። በጣም የሚገርም ነው። ሌላው ደግሞ ስለሱ ፍቅር የሚገልጽ አንድ በጣም ስለምወደው ብሎ አንድ ልጅ የገለጸ ልጅ አለ። እስኪ ላስደምጣችሁና አባይ ለዘዴው ባፍ ይቀድማል። አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶታል እንዴት ይችላል ዝም ማለት? እንዴት ነው የምንችለው ዝም ማለት? አሁን ባለፈው ትላንትና በቴዲ አፍሮ ቤት ላይ ሄደው እሱን ከበውት ምናምን ነገር ተብሎ ነበረ። እንደዚህም አለ እንዴ? ስለዚህ የቴዲ አፍሮን ቤት ንገሩኝ። ቢያንስ ሄጄ በረንዳው ላይ እንኳን ቁጭ ብዬ ልደር፣ በረንዳው ላይ እንኳን ዘበኛ ሆኜ እንኳን ልቀመጥ፣ ቢያንስ ልደር እሱ ጋር ንገሩኝ፣ አድራሻውን ንገሩኝ ሄጄ ማለት ነው። በቴዲሻ ቀልድ አናውቅም። ቴዲ አፍሮ የልጅነቴ አቦጊዲያ እኮ ነው። ያኔ አቦጊዲያ ያለው ጃስት ሰሪያል ያለው ያ የጥንቱ የዘቀነ 3ቱ የዘቀነ 7ቱ ቴዲ እኮ ነው። ቴዲ እኮ የሆነ ነገር ከሆነ እኮ ኢትዮጵያ እኮ ፈረሰች ማለት እኮ ነው። እንዴት ነው የሚሆነው? ስለዚህ ቴዲን ግን ታውቃላችሁ፣ ቴዲ ማለት አይናችን ነው። አይን ታውቃላችሁ፣ አይን ማለት ብሌን ነው። ብሌን ደግሞ ማያ ነው። ስለዚህ ቴዲ ማያችን ነው። ገብቷል? ቴዲ አንድ ነገር መሆን የለበትም። ቴዲ አንድ ነገር ከሆነ እዚች ኢትዮጵያ ላይ ማንም ሰው አይኖርም፣ አንኖራትም። ቴዲ አፍሮ አንድ ነገር መሆን የለበትም። በኢትዮጵያ ምድር ላይ ማንም ሰው አይኖርም ቴዲ አንድ ነገር እንዳይሆን። ስለዚህ የሸገር ልጆች ቴዲ ናተራ ኢየሱስ ሆይ ቴዲ የሚወድ እሱንም አንተ ሀደራ ቴዲ የልቤ ሰው እወዳለሁ። ቴዲ አንተን ክፉ ሁሉ ለኔ ያርገው በማለት ይህ ልጅ ደግሞ ደረቱ ላይ ተነቅሶ በጣም ስለሚወደው ነው። ያው በነገራችን ላይ ሁላችንም እንወደዋለን። በዚህ ልክ ፍቅሩን እየገለጸ ይገኛል። በጣም አሪፍ ነው፣ ሐሳቡ አሪፍ ነው፣ የተናገረው ነገር አሪፍ ነው። ያው እንግዲህ እሱ ከተነካ አዲስ አበባ እንዳልነበረች ትሆናለች፣ ብዙ ነገር ችግር ይፈጠራል እያለ ነው የሚገኘው ልጁ። እናንተም ደግሞ በዚህ ሐሳብ የምትናገሩት ነገር ካለ ኮሜንት ላይ ጻፉልኝ፣ አየዋለሁ። ሌላው ደግሞ እንደነገርኳችሁ ሰሞኑን ሰላማዊ ሰልፍ በማድረግ መንግስትን የሚቃወሙ የፋኖ አካላት አሉ ብያችኋለሁ። እሱን ደግሞ ላስደምጣችሁ። በወንዶች ሀገር ላይ ፈሪ ተደራጅቶ ጀግና ነኝ ይለናል። ሴት ተማሪ አግቶ
ይገባል። ቤተ መንግስት እንጂ መንግስት በሌለበት ሀገር ለማና ቤት ይባላል። እንግዲህ ቪዲዮ እንደሰማችሁት ነው። በጣም የሚገርም ነው። አንድ አማራ ለሁሉም፣ ሁሉ አማራ ለአንዱም እያሉ አማራን ፍቅር እንጂ ዱላ አይገዛውም በማለት ሰላማዊ ሰልፍ አድርገው ለመንግስቱ ተቃውሞ እያቀረቡ ይገኛሉ። እንግዲህ ያው ስለ ፖለቲካ ብዙ ጊዜ እኔ ኮሜንት እና ስለ ፖለቲካ ሀሳብ መስጠት ያን ያህል አይመቸኝም። እናንተ ያላችሁና የተሰማችሁን ሀሳብ ኮሜንት ላይ ጻፉልኝ። አስደስተኝ አንድ የአብይ አህመድ ሰልጣኝ የሆነ ወይም የአብይ አህመድ ወታደር የሆነ አንድ መከላከያ ለቴዲ አፍሮ በጣም ፍቅር እያሳየውና በጣም ከምን በላይ መውደዱን እየገለጸለት ይታያል። እሱን ደግሞ የማስቃኛችሁ ይሆናል። አዲስ አበባ አደሸገር ዋሄ እንኳን ሸገር ሁሉ አይደሎ ሙላው አገር ዋሄ ሙላው አገር በፍቅር ጠርተ ከዳር እስከ ዳር ከዳር እስከ ዳር መሃል ገቡና አቆሙን ከዳር አቆሙን ከዳር አቆዩት አገር ጀግኖች ባንድነት ባርበኝነት እንዴት ይገፋ ኢትዮጵያዊነት ኢትዮጵያዊነት ፍቅር እያሳየው የሚገኘው በጣም ደስ ነው የሚል እሱም በነገራችን ላይ ኢትዮጵያ አንድ ትሁን ለኢትዮጵያ ብሎ ለወዝብ ብሎ ነው የዘፈነው። ከዛም በላይ በጣም በሚገርም ሁኔታ መከላከያዎቹም እያከበሩት ይገኛሉ። የሚከበርም ሰው ስለሆነ የዛሬው ቪዲዮአችን በዚህ እንጨርሳለን። በቀጣይ ቪዲዮ እስክንገናኝ ላይክ ኤንድ ሰብስክራይብ ማድረጋችሁ እንዳይረሳ። ለማታውቁ ደግሞ ተማሪ ማስተዋል ነኝ። ላይክ ኤንድ ሰብስክራይብ ያደረጋችሁ አበርቱኝ እላችኋለሁ። ሰላም ቆዩልኝ።